ሄ ጋይሶች እንዴት ናችሁ? ዛሬ የሳይኮሎጂ ቲፖችን አብረን እናያለን። ከዚህ በፊት መለቀኩላችሁ ቪዲዮ የፎሬክስ ሚስጥር በሚለው እንድትጠቀማችሁበት አውቃለሁ። ካስተዋላችሁና በደንብ ከሰማችሁኝ እስከዛሬ የለቀኩላችሁን ቪዲዮ ካያችሁ it's for your own benefit። ምን ይላል አንድ ጸሐፊ? ሰነፍ ከራሱ ይማራል፣ ጎበዝ የሆነ ግን ከሌላው ስህተት ይማራል ይላል መጽሐፍ ቅዱስም ላይ ያለ ይሄ ሐሳብ። ምን ልላችሁ ፈልጌ ነው? ከሌላው ስህተት ስትማሩ፣ ከሌላው የትሬዲንግ ኤጅ ስትማሩ እናንተ ስማርት ነው የምትሆኑት። ከብዙ ልውስጥ ትድናላችሁ። ዳስ ዋይ ቢግነር ስትሆኑ ፎከስ ማድረግ ያለባችሁ የመጀመሪያው ነገር ቱ ፋይንድ ቤስት ሜንቶር። አትሊስት 2 ዓመት 3 ዓመት በላይ በትሬዲንግ ቻርት ላይ ኤጅ ያለው ሰው እና ማርኬቱን እንደ ፉል ታይም ይዞ በደንብ ከማርኬቱ ጋር ጊዜ የሚያሳልፍ ሰው ቻርት ላይ ቢያንስ ከ6 ዓመት በላይ የሚያሳልፍ ማርኬቱን ሪድ ማድረግ የሚያውቅ ማለት ነው። ይሄን ሁሉ ሰዓት ማሳለፍ አለባችሁ ያልኩኝ ሳይሆን አርጎ ብዙ ጊዜ ያሳለፈ እንደዚህ አይነት ነገሮችን ማርኬቱ ሙቭ ሲያደርግ የሚያውቅ፣ ማርኬቱ ሙቭ ማድረግ ሲያቆም የሚያውቅ፣ የማርኬቱን እንቅስቃሴ መለየት የሚችል መሆን ይገባዋል። ይሄን ስላችሁ ግን ሉዝ የለም እያልኳችሁ አይደለም። ሁልጊዜ ዊን ብቻ ነው እያልኳችሁ አይደለም። የ2022 የአይሲቲን የሪል ትሬዲንግ እንትኖቹን እያሳየን ነበር፣ ሂስትሪዎቹን እያሳየን ነበርና ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። አይ ዋዝ ሾክድ ያለውን ዊን ሬት ብትመለከቱ ስቲል 30 ዓመት ልምድ ያለው በትሬዲንግ ላይ ሉዝ እያደረገ እንደገናም ደግሞ ዊን እያደረገ እንዴት ትሬዲንግ ኤቭሪዴይ የትሬዲንግ ሂስትሪውን ሲያሳያችሁ ትገረማላችሁ። ገብታችኋል? ትሬደር ማለት ሉዝ አያጋጥመውም ማለት አይደለም። እንድትሰሙኝ ነው የምፈልገው። ትሬደር ማለት ሪስኩን ማኔጅ የሚያደርግ ነው። ትሬዲንግ ሳይኮሎጂን የሚያክሰው ሉዝ የለም ማለት አይደለም። ሁልጊዜ ዊን ብቻ ነው ማለት አይደለም። ሚ ፐርሰናሊ ያው ሌት ሚ ቴል ዩ ሉዝ አድርጌ በደንብ አውቃለሁ፣ ዊን አድርጌ በደንብ አውቃለሁ። በመካከል ግን ስቴብል አድርጌ ጥሩ የምፈልገውን ነገር እያገኘው እንድቀጥል የሚያደርገኝ ምንድን ነው ካላችሁኝ፣ ነምበር 1 ሪስክ ማኔጅመንት ነው። ስለዚህ ዛሬ ይሄን የሳይኮሎጂ ቲፕስ ነገራችሁ ቀጥታ እናንተ የምትፈልጉት በቃ እንዴት ትሬድ እንደሚደረግ አሳየና ትሬዱን ነው። አይ ዊል ሾው ዩ ኖ ፕሮብለም። ግን ትሬድ ቻርት ብቻ አንብባችሁ የምትገቡትና የምትወጡበት ብቻ ሊሆን አይገባም። ፎሬክስ መረዳት ያለባችሁ ነገር ሳይኮሎጂ ኢስ ዘ ቢገስት ቲንግ። ይሄንን ማስተር እንድታደርጉት ነው። አንድ ትልቅ ትሬደር ምን ይላል መሰላችሁ? ኢስ አን ኢዚ ጌም ኢፍ ዩ አንደርስታንድ ሳይኮሎጂ ይላል። ቀላል ጌም የሚሆነው ሳይኮሎጂውን አንደርስታንድ ስታደርጉ ነው። ትሬዲንግ እንደዚሁን መጽሐፍም ላይ ስታነቡ ይሄን ሐሳብ ነው የሚያያይዘው። ኤጃችሁ እንዲቀንስ ማርኬቱ ሙቭ ሲያደርግ የምትፈልጉትን ነገር እስኪሰጣችሁ ድረስ የምታሳዩት የእናንተ ድርጊት አለ። ከዛ ውስጥ ቲፖቹን ዛሬ በደንብ እሰጣችኋለሁ። ሊስን ቱ ሚ ኬርፉሊ። ስለ ትሬድ ስለምን የሰራሁላችሁ ቪዲዮ አለ። ወደፊት ደግሞ ቤስት እሰራላችኋለሁ። ወደዛ እንገባበታለን። ነምበር 1 ዛሬ ላነሳላችሁ የምፈልገው ሐሳብ ትሬዲንግ ሳይኮሎጂ ላይ በ3 ከፋፍዬ ነው ማወራላችሁ። ለምንድን ነው እንደዚህ የማደርግበት ሪዝን በጣም ስለሚጠቅማችሁ ነው። ትሬዲንግ ማለት አሁንም ደግሜ እነግራችኋለሁ፣ በተለይ ቢግነር ትሬደሮች ካላችሁ ፎሬክስ ማለት ጀስት ክሊክ አድርጎ ባይ ኤንድ ሴል ማድረግ ብቻ ቢሆን ኖሮ ኮይን ፍሊፕ እያደረጋችሁ ከዚህ በፊትም ነግሬያችኋለሁ you can make money። ያ ኮንሲስተንሲ ነው የምንፈልገው። ስለዚህ ልናውቀው ይገባል። ትሬድ የምናደርገውን ነገር ህይወታችንን የሰጠነውን ነገር አንደርስታንድ ልናደርገው ይገባል። የመጀመሪያው ነገር ትሬዲንግ ላይ ቤስት ሪስክ ማኔጅመንት እናወራለን። ስለ ሪስክ ማኔጅመንት ዛሬ። ኔክስት ጆርናሊንግ። እነዚህ 3 ፖይንቶች ቤስት ናቸው። ነምበር 3 ደጋግሜ ብዙ ጊዜ አውርቼዋለሁ። አርአር ወይም ሪስክ ሪዋርድ ወይም ደግሞ ሪስክ የምታደርጉት 3 እጥፍ 2 እጥፍ ምናምን ማግኘት ማለት ነው። $10 ሪስክ ካደረጋችሁ $20 ማግኘት፣ $30 ማግኘት። ለምንድን ነው እነዚህ ሳይኮሎጂዎች በትሬዲንግ ኢንዱስትሪያችን ላይ ለኛ በጣም ቤስት የሆኑት? ለምንድን ነው እነዚህ የሚያስፈልጉት? አንደኛ ነምበር 1 ትሬዲንግ ማለት ስትራቴጂ ብቻ ማለት አይደለም። ነምበር 1 ሁለተኛ
በትሬዲንግ ላይ ኤጃችንን ረጅም ሰዓት ወስዶ ስኬታማ ከመሆን ካሁኑ የሚጠበቅብንን ነገር አውቀን ትሬድ ለማድረግ አይምሮአችንን ስትረስ ለማድረግ ከመቆጠብ ሲባል ሪስክ ማኔጅመንትን ስንሞክር ምን ማለት ነው? ሪስክ ማኔጅመንትን ስናስብ ምን ማለት ነው? ነምበር 1 በደንብ ስሙ። ዶንት ሪስክ ሞር ዳን 1% of your account። ትንሽ ቦሪንግ ይመስላል አይደል? እንደዚህ እየጻፍኩኝ ሳስተምር ምን ያክል እንደሚጠቅማችሁ ግን ስትገቡበት ነው የምታውቁት። ወደዚህ ነገር ተመልሳችሁ ለማየት ስትሞክሩ ነው የምታውቁት። ዶንት ሪስክ ሞር ዳን 1% of your account ምን ማለት ነው? ዶንት ሪስክ ሞር ዳን 1% of your account ምን ማለት መሰላችሁ? ምሳሌ ፈንድ አካውንት ገዛችሁ። you buy a fund account የ5k ፈንድ አካውንት ገዛችሁ በትንሹ ማለት ነው። ፈንድ አካውንት ገዝታችሁ በአንድ ጊዜ ፓስ ለማድረግ ሪስክ የምታደርጉት መጠን አለ። ገብታችኋል? ሪስክ አድርጋችሁ በአንድ ጊዜ ለማለፍ ስታስቡ ትሬዲንግ is a probability game። እኛ የሰራ ነው አናሊሲስ አለ። the chart is always right። እኛን ከተሳሳት ነው የምንሳሳተው። ስለዚህ እያደግን ነው የምንሄደው አይደለ? በአንድ ጊዜ ፐርፌክት አንጠብቅ፣ ሚስቴኮች ይኖራል። በዛ ሰዓት ከ1% በላይ ከአካውንታችን ሪስክ አድርገን ከገባን የሚኖረን ዊን ሬት 1 to 3 እንዲሆን አስበን ድንገት ሉዝ ብናደርግ ኦልሞስት ድሮ ዳውን ውስጥ ገባን ማለት ነው። ከዛ ድሮ ዳውን ለመውጣት ብለን ኦቨር ሪስክ አድርገን ስንገባ ድጋሚ ምናልባት ሉዝ ቢሆን ሪያሊቲውን ነው የምነግራቸው። ብዙዎቻችሁ ስትራግል ስለምታደርጉበት ሉዝ ቢሆን ስቲል ድሮ ዳውን ውስጥ ነን ማለት ነው። ኦልሞስት በአንድ ትሬድ ብሎ ሊሆን ይችላል አካውንታችን ማለት ነው። ይሄ ሊሆን የሆነበት ምክንያት ምንድን ነው? ከገዛ ነው አካውንት ከ1% በላይ ሪስክ ስለምናደርግ ነው። let's say if you buy a 5k account and risk 25 per trade, you will have what? ዊን ብታረጉ 50 ላይ ብትዘጉት እናንተ መድረስ የምትፈልጉት 5400 ከሆነ የእናንተ የመጨረሻው እንትናችሁ 5400 ከሆነ መድረስ ያለባችሁ የእናንተ ሪስክ ማኔጅመንት ስንት ነው? 25 ሪስክ አድርጋችሁ 50 ላይ ነው የምታቆሙት። አያችሁ እንዴት ትሪክ እንደሆነ። $50 ከሰራችሁ በቃ እንትላላችሁ ማለት ነው። መድረስ ያለባችሁ 5400 ነው። think about it 5400 ነው መድረስ። ከ5k አካውንት 25 ሪስክ አድርጋችሁ ፐር ትሬድ 50 ዊን ካረጋችሁ 5050 ላይ ነው አካውንታችሁ ያለው። እናንተ ቶሎ አልፋችሁ ዊን ሬት ይዛችሁ በቃ ባንዴ ነው ይሄን ፓስ አድርጋችሁ እዚህ መድረስ የምትፈልጉት። ያ የአይሲቲን የሂስትሪውን እያየን ትሬድ የገባባችሁ 25000 አስገብቶ $25000 አስገብቶ ሪስክ እያደረገ የሚገባው $300 ዊን ደግሞ $1000 ላይ ነው የሚዘጋው ክሎዝ የሚያደርገው። አይታችሁት ከሆነ ቪዲዮን ገብታችሁ መመልከት ትችላላችሁ። ሪስክ የሚያደርገው እንትን መጠን በጣም ዝቅተኛ ነው። ለምንድን ነው ስትሉ if your trade is more than 1% you are gambling። ጋምብል ነው የሚሆንባችሁ፣ ትሬድ አይሆንላችሁም። ይህንን አንደርስታንድ ካላረጋችሁ ጋምብል ነው የሚሆነው ይሄ። በት ግን ይህንን አንደርስታንድ ካረጋችሁ ግን ይሄ ምንድን ነው የሚሆንላችሁ? ለእናንተ ስራ ነው የሚሆንላችሁ። ሪስክ ማኔጅመንታችሁ በዚህ ከቀጠላችሁ 10ኬም ከገዛችሁ 10ኬ ፈንድ አካውንትም ከገዛችሁ እንደዚሁ ነው ሪስክ ማድረግ ያለባችሁ። ሆይ ለእናንተ ለወደፊታችሁ ውጤት ሲባል ማለት ነው ማግኘት የምትፈልጉት ሰክሰስ ጋር ለመድረስ ሲምፕል አስ ዳት ባይ ዘ ዌይ ሲምፕል አስ ዳት። ሪል ደግሞ የምትገዙ ከሆነ ሪል ዶላር የምታስገቡ ከሆነ ከሪስካችሁ ጋር የሚመጥን ምሳሌ
በጣም ሚኒመም ብዙዎቹ የሚያስገቡት $25-20 ነው አይደለም? ፎር ፈርስት በሪል ማድረግ ሲጀምሩ $20 አስገብታችሁ የምትገቡ ከሆነ ለ$20 ሪስክ ገብቷችኋል። የሚመጥን ፔር ነው ትሬድ ማድረግ ያለባችሁ። ለዛ የሚመጥን ፔር ትሬድ የማታደርጉ ከሆነ አም ጊቪንግ ዩ ፍሪ ሳይኮሎጂ ቲፕ ባይ ዘ ዌይ ሌላ ፔር ነው ትሬድ ማድረግ ያለባችሁ በእናንተ ካፒታል ልክ የሚሆን። ስለዚህ እናንተ ትሬድ ማድረግ የምትፈልጉት ፔር ለ$20 ትሬድ አላስደረግ ካላችሁ ቀጥታ መቀየር ያለባችሁ ምንድን ነው? ፈንድ አካውንት ነው። የ$20 5K ፈንድ አካውንት ነው መግዛት ያለባችሁ ማለት ነው። ፈንድ አካውንት ከገዛችሁ በኋላ ትሬድ ታደርጋላችሁ። በዚህ ቲፕ አንድ ቲፕ ልጨምራላችሁ እዚህ ጋር if you lose 2 trade per day stop trading። ለምንድን ነው እንደዚህ ያልኳችሁ? if you lose 2 trade per day stop trading። ለምንድን ነው ስቶፕ ትሬዲንግ ማድረግ ያለባችሁ? ምክንያቱም ሀታፕን መሰላችሁ እዚህ ጋር እቺን አያችኋት? እቺን ትሬድ ይሄ የስተርዴይ ትሬድ ነው፣ የሮብ ቀን ትሬድ ነው ይሄ ትሬድ ማለት። እቺ ካንድል I was expecting the candle እዚህ ኤሪያ እየጠበቅኩት ነበር ለቡሊሽ። እቺን ፌር ቫልዩ ጋፕ ሳይነካ ወጣ። I missed the trade። በመካከል ትሬድ ፈልጌ ገባው። ሁለቱም ትሬድ ብሬክ ኢቭን ነበር። እንዲህ ነው አላችሁም። እሱን በሌላ ኮርስ ነው የምነግራችሁ በሰፊው እንድንመጣበት ስለምፈልግ ማለት ነው። ሚስ ትሬዶችን እንዴት አንድል እንደምታደርገው በደንብ ነው የምነግራችሁ። ሚስ ትሬዶችን እንዴት ነው አንድል ማድረግ ያለባችሁ፣ እንዴት ነው ራሳችሁን በዛ የምታስቀጥሉት የሚለውን ማለት ነው። አይ ሚሲት በብሬክ ኢቭን ወጣሁኝ፣ ከዛ ተውኩት ማለት ነው። ነገር ግን ትሬድ ማድረግ አልነበረብኝ። this is my mistake። ትሬድ ማድረግ አልነበረብኝ። አይ ኖ the market የሚሄድበትን ኤሪያ እችኛዋን ኢኳሎ ኦልሬዲ ቴክ አደረገልን። እችኛዋን ኢኳሎ ቴክ ለማድረግ ያ ኢን ዘ ዊክሊ ነው። እሱን በሰፊው እንመጣበታለን። if you lose 2 trade per day stop trading after one loss after a win stop trading ይሄ ነገሩ ለብዙዎቻችሁ አይናገርም። ሁላችሁም ዊን ስታደርጉ ትሬድ ማድረግ ታቆማላችሁ። ይሄን ነገር ማኔጅ ስታደርጉ ጥሩ የሆነ ምን ይሆናችኋል ማለት ነው፣ የትሬዲንግ ዴይ ይኖራችኋል ማለት አፍተር ዊን ስቶፕ ትሬዲንግ። ጆርናሊንግ ለምን ይጠቅማል? የብዙዎቻችሁ ጥያቄ ነው። ጆርናሊንግ እኔ እሱ ነገር እንዴት እንደማደርገው አላውቅም። አይ ትራይ በዚህ ሞከርኩት በዚህ ግን ምንም ሊሆንልኝ አልቻለም። ጆርናሊንግ ምንድነው? ኦኬ ሲምፕሊ እንገራችሁ። ጆርናሊንግ ማለት ሲምፕሊ ትሬድ ከመግባታችሁ በፊት ፕላናችሁን መጻፍ፣ ከዴይሊ ጀምራችሁ ማርኬቱ ወዴት እንደሚሄድ ሲወርድ እንዴት እንደሚወርድ ሊወጣ ካሰበ እንዴት እንደሚወጣ የእናንተን ግምት እዚህ ጋር ኤሪያ እዚህ ቦታ አለ፣ እዚህ ጋር ኢኳሎዎች አሉ፣ እዚህ ጋር ሊኩዊዲቲ ኤሪያ አለ፣ እዚህ ጋር ፌር ቫልዩ ጋፕ አለ። ማርኬቱ እዚህ ፌር ቫልዩ ጋፕ ጋር ተች ካረገልኝ እኔ ወደ ሴል ገባዋለሁ ወይ ወደ ባይ ገባዋለሁ። ስለዚህ እዚህ ጋር ኤክስፔክት እያደረኩት ነው። ይሄ ነገር ካልሆነ ጆርናላችሁ ላይ ይሄ ነገር ካልሆነ ትሬድ ላለመግባት ለራሴ ወሰናለሁ ብላችሁ ጆርናል ታደርጋላችሁ። የማክሰኞ ቢሆን ማክሰኞ፣ የሮብ ቢሆን የሮብ ብላችሁ ትጽፋላችሁ። ደብተር ያስፈልጋችኋል ወይም ፒሲያችሁ ላይ ፐርሰናሊ የምጠቀመው ቴሌግራም ቻናል አለኝ የራሴ ብቻዬን የራሴ ነው። ስክሪንሾት አደርጋለሁ። እዚች ጋር ታውቃታላችሁ። እቺ በተን ካሜራ የምታነሳው እቺ ዳውንሎድ ስትሉት ዳውንሎድ ኢሜጅ አድርግላችኋል። እዛ ላይ ፖስት አደረገውና ጆርናል እንጽፋለሁ። እሱ ያንን ከጻፍኩኝ በኋላ ትሬዲንግ አየዋለሁ። ለምን ትሬዲንግ ለኛ ምንድን ነው? ስራ ነው። ኢትስ ኤ ወርክ። አንደርስታንድ አድርጉት። በጣም ስራ ስለሆነ እጽፋለሁ። ጽፌ ፖስት አደርጋለሁ። ኦኬ ዲስ ኢዝ ማይ ሚስቴክ ሶ እንደዚህ ነው ብላችሁ ጽፋላችሁ። ዊን ካረጋችሁ የዛሬው ትሬድ እንደዚህ ዊን ነበር የሚለው ትመዘግባላችሁ። ቅዳሜ ቀን ጆርናል ታረጋላችሁ። እሁድ ቀን ኤክስፔክታንሳችሁን ታሳምራላችሁ፣ ጽፋላችሁ ማለት ነው። ጆርናሊንግ ኢዝ ከመግባታችሁ በፊት የምትጽፉት ነገር ነው ማለት ነው። ከመግባታችሁ ቢፎር ኢንትሪ ያለውን ነገር ቢፎር ትሬድ ኤንድ ኢንትሪ
የምትመዘግቡበት ቦታ ነው። ቴሌግራም ለራሳችሁ ከፍታችሁ ቻናል ወይ ግሩፕ ላይ ራሳችሁ ጻፉት። ለምን እናንተና ቻርታችሁ ናችሁ ማተር የሚያደርገው፣ ሌላው ነገር ማተር አያደርግም። ጋርቤጅ ነው። የምሬን ነው የምነግራችሁ። አንተ ቻርት ሎኪን ጨረስክ በቃ። ስለዚህ ለራስህ ነው የምትጽፈው፣ ለራስህ ላክለት፣ ሼር አድርገው፣ ተመልከት። ኢንትሪ የሆነ ጊዜ ማየት ሲኖርበት ሰው የዛን ያየዋል። ፖስት ባታረገው ችግር የለው። አይ ፖስት እኔ ትሬድ ውጤቶችን ፖስት የማደርግባቸው ግሩፖች ነበሩ። ሰዎች ይጽፉልኝ ነበር በኢንቦክስ ፖስት ሳርግ፣ ኢንትሪዎችን ፖስት ሳርግ ኮሜንቶችን አገኝ ነበር። ደስ ይላሉ እነዛ። ሰው ላቭ ሲያደርግላችሁ፣ ላይክ ሲያደርግላችሁ፣ ዋው በእንዴት ነው የገባው ሪዝኑን ምናምን ሲላችሁ ደስ ይላል። ስቶሪ ስታደርጉ ምናምን እንደዚህ የሆነ በቃ ኢንስታግራም ላይ ሆነ ኤኒቲንግ ስቶሪ ስታደርጉ ሲመጣላችሁ ደስ ይላል። ከዛ ግን አቆምኩኝ። ጥሩ አይደለም። ዊን ሬታችሁ መፖስቱ ምናምን ችግር የለው፣ ግን እናንተና ትሬዳችሁ ሎኪን አድርጋችሁ የሆነ ሰዓት ታሳዩታላችሁ። አውርተናል ትሬዲንግ ሴክሬትስ ላይ። ስለዚህ ቢፎር ኢንትሪ ኤንድ ትሬድ ያለውን ነገር መጻፍ ነው። ሪስክ ሪዋርድ ወይም ሪስክ ሬሾ። ጥሩ የሆነ ሪስክ ሪዋርድ ከጥሩ የሆነ ስትራቴጂ ይበልጣል። እደግምላችኋል። ጥሩ የሆነ ሪስክ ሪዋርድ ከጥሩ የሆነ ስትራቴጂ ይበልጣል። ለምን? if you have 25% win rate strategy and your risk reward is 1 to 3 you will be still in profit. ለምንድን ነው ሪስክ ሪዋርድ ላይ በጣም ማተኮረው? በጣም የሚፈትን ነገር ስለሆነ ነው። ሚ ፐርሰናሊ ስትራግል እያደረኩበት ያነበረ ነገር። ሪስክ ሪዋርድን ስታስቡ በ25% ዊን ሬት የጀመረ ትሬዲንግ ማለት ምንድነው ታውቃላችሁ? ትሬደሩ ኦልሞስት ማለት ነው 75% ኦፍ ሂዝ ትሬድ ሎዝ ነበር። አስባችሁታል? 75% ኦፍ ሂዝ ትሬድ ሎዝ ሆኖ 25%ን ዊን ሬት ሲያገኝ ወይም ዊን ሲያደርግ ኦልሞስት በፕሮፊት ላይ ነው ያለው ማለት ነው ሰውዬ። ለምን? ቤስት የሆነ ሪስክ ሪዋርድ ስላለው። ትሬደር ማለት እንደዛ ነው። ትልቁ ነገር ምን ተቀላችሁ? ፊር ፕሮፊት ላይ ስትሆኑ ነው። ማርኬቱ ጥሩ ትርፍ እየሰጣችሁ በምትፈልጉት ወይ ራን እያደረገ ትፈራላችሁ፣ ይሄ ብር ቢመለስና ባጣውስ ብላችሁ። ስለዚህ ብሬክ ኢቨን ታደርጋላችሁ። ብሬክ ኢቨን አድርጋችሁ ሃፍ ወስዳችሁ ማርኬቱ ራን እንዲያደርግ ስትጠብቁ ትንሽዬ አስነክቷችሁ እናንተን ከብሬክ ኢቨን አስወጥቶ ማርኬቱ ይሄዳል ማለት ነው። ወይም ደግሞ ብሬክ ኢቨንም ሳታደርጉ ሃፍም ሳትወስዱ ገና 1 to 1 ሪስክ እንዳደረጋችሁ 1 to 1 እንደሄደ ክሎዝ ታደርጉታላችሁ። ይሄ ማለት ጀስት እንትን ማድረግ ነው። ሁለት ኩባያዎች አስቀምጣችሁ በውሃ የተሞሉ ግማሽ አድርጋችሁት አንዱ ላይ እየቀዳችሁ አንዱ ላይ መመለስ ማለት ነው። አንዱ ላይ እየቀዳችሁ ተመሳሳይ ሪዛልት ነው ያለው። ቤስት ሪዛልት አይኖራችሁም። ተመሳሳይ ሪዛልት ነው የሚሆን ውጤቱ። ውሃ እየቀዳችሁ ነው፣ እንደገና ውሃ ደግሞ እዚህ ጋር የሆነ ሎንግ ተርም የሆነ ነገር የለውም። በደንብ አድርጋችሁ አንደኛውን ሞላ አድርጋችሁ እስኪሞላ ድረስ መቅዳት መጠበቅ አለባችሁ። አንደኛውን ባዶ አድርጋችሁ እኩል እያደረጋችሁ 1 to 1 ትሬድ ማድረግ ውጤት የለው። ቲንክ አባውት ኢት። በ25% ዊን ሬት 1 to 3 ሰርታችሁ ኢን ፕሮፊት ከሆናችሁ ከ50% እና ከ80% ወይም 70% በላይ ዊን ሬት ያለው ስትራቴጂ ይዛችሁ how much more do you make in trading? ምን ያክል ፕሮፊት ነው የምትሰሩት? አያችሁት አይደለ? ይሄ ነው ሳይኮሎጂው። እኔ በጣም ሪስክ ሪዋርድ ላይ አተኩሬ ነው የምሰራው። ምክንያቱም ሪስክ ሪዋርድ is the key። ብዙ ጊዜ ሉዝ አድርገን ሊሆን ይችላል። ራሴንም ደጋግሜ የምነግረው ሁሌም ለራሴ ሪስክ ሪዋርድ ላይ በጣም ማተኮር እንዳለብን ደጋግሜ የምነግረው አለ ለራሴ። that's the main thing። በእውነት ትሩ ማኒ እዛ ውስጥ ነው ያለው፣ ሪስክ ሪዋርድ ውስጥ ነው ያለው። በቃ ዌት ማድረግ አለባችሁ። ብሬክ ኢቭን ካረጋችሁ የሚያረጋችሁ ማርኬቱ ያው ይታወቃል። ማርኬቱ ሁል ጊዜ ወደ ሴል ሊወርድ ሲል በተለይ አንድ ኤሪያ አለ፣ ፌር ቫልዩ ጋፖች ላይ ተች አድርጎ የሚመለስበት ቦታ አለ፣ የማይወጣበት ቦታ የሚመለስበት ቦታ አለ። ደግሞ ማርኬት ስትራክቸር ሽፍት ሲፈጥር ማርኬቱ ብዙ ጊዜ እንዲህ ነው። ብዙ ጊዜ ማርኬቱ ሙቭ የሚያደርገው እንዲህ ነው። በቃ
ይወርዳል፣ ማርኬት ስትራክቸር ሽፍት አለ፣ ይወጣል ፌር ቫልዩ ጋፕ ላይ ተመልሶ እንደገና ፌር ቫልዩ ጋፑን ይነካል። ወይም ደግሞ ሞስት ኦፍ ዘ ታይም ከዚህ በፊት በሌላ ቪዲዮ ነግሬያቸዋለሁ። እንደዚህ ያለ እንደዚህ ይወጣል፣ እችኛዋን ተርትር ሱፕ ይወስድና ይወርዳል። እነዚህ ብዙ ጊዜ አፕን አድርጎባቸው አያውቅም። ይሄ ትሬዲንግ ላችሁ ሳትዋሹ አፕን አድርጎ ያውቃል አያውቅም? ብዙ ጊዜ ያውቃል። ለምን ማርኬቱ ወደ አንድ አቅጣጫ የመውረድ አዝማሚያው ካለው ማኒፕሌት ማድረግ አለበት። ለምን we are trading with the smart money ስማርት ከሆኑ ሰዎች ጋር ነው ትሬድ እያደረገን ያለን። ማኒፕሌት ያደርጋል። ሂስ ኦፍ ዴዝ አለ ማኒፕሌሽን ማርኬት ውስጥ በደንብ አለ። ስለዚህ ወደ አለበት ቦታ ሊመለስ ስለሚችል ቦታችን ላይ ስቶፕ ሎስ ያስቀመጥንበት ኤሪያ ላይ ዌት አድርጎ መጠበቅ፣ ይሄ ትልቅ ሳይኮሎጂ። ዳስ ዋይ ሪስክ ሪዋርድ ላይ እንደታተኩሩ ደጋግሜ የምነግራችሁ በእውነት ሪስክ ሪዋርድ ላይ በጣም አተኩሩ። ታመሰግኑኛላችሁ የሆነ ሰዓት። ለምን እዚህ ጋር ስለሆነ እናንተ ፕሮፊት ያለው ማለት ነው። ይህን የሳይኮሎጂ ቲፕስ ሰጣችሁ ቦሪንግ ሊሆን ይችላል። ላው ትምህርት ምናምን ጀስት ቴል አስ ሃው ቱ ትሬድ ምናምን አቤል ቴል ዩ ሃው ቱ ትሬድ። ይሄ ነው ግን መሰረቱ ትሬዲንግ። ለምን መሰላችሁ? ትሬዲንግ ኢንዱስትሪ ላይ ብዙ መጽሐፍ የተጻፈው ሳይኮሎጂ ላይ እኮ ይሄ ነው በቃ the biggest thing። ልትቀመጡ ካሰባችሁ ወንበር ላይ እነዚህ ናቸው 3 ወንበሮች። እዚህ ውስጥ ምን አለ? እናንተ ምን አለ? ስትራቴጂ አለ። ስትራቴጂያችሁ የሚቀመጠው እዚህ ውስጥ ነው። ይሄንን እወቁ። ከሰማችሁኝ ነው የምትጠቀሙት። ኢስ ኦን በቃ የእናንተ አንደርስታንዲንግ ላይ የተመሰረተ ኢንሳን ካርጋችሁት ጥሩ ዊን ሬት ይኖራችኋል ማለት ነው። የትሬዲንግ ሴክሬት ኢን ዘ ሳይኮሎጂ ኢንዱስትሪ ይሄ ነው። ሚ ፐርሰናሊ የጠቀመኝ የምጠቀመው። ኔክስት ምን እንሰራላችኋለሁ? ኢን ዘ ኔክስት ቪዲዮ ሚሲንግ ትሬዶችንና ስለ ተርትል ሱፕ ሰራላችኋለሁ። ሲአርቲ ስለ ተርትል ሱፕ እና ስለ ሚሲንግ ትሬዶች ኔክስት ሰራላችኋለሁ። የዛሬው ቪዲዮ ይህን ይመስላል። ቴንክ ዩ ፎር ዩር አፕሪሺዬሽን። አይ ኖ ኤ ሊትል ቦሪንግ ግን በጣም ቤስት ነው፣ ኢምፖርታንት ነው። ያው ብዙዎቻችን እንዲህ ተምረን ጽፈን ነው ከስንት ዓመት በፊት እንግዲህ አንደርስታንዲንግ ያደረግነው ማርኬቱ ነው። ፉሊ አንደርስታንድ አደረግነው ባንልም ግን የሆነ ኖሌጅ የያዝነው በዚህ መንገድ ነው። እናንተ የሚጠቅማችሁ ይሄ ነው። ኢዝ ናት ፉል ኦፍ ሼት ኢስ መንገዱ ይሄ ነው። አቋራጭንም እንዳታስቡ። ይህን ይመስላል። ዋን ቱ ዋን ሜንቶርሺፕ የምትፈልጉ ፐርሰናሊ በተለይ አብሶሉት ቢግነር ለሆናችሁ አብሶሉት ቢግነር ምንም ዜሮ ኖሌጅ ካላችሁ ከትሬዲንግ ዜሮ መጀመር የምትፈልጉ ከሆነ ሲአርቲ የእናንተ ነው። ኮንታክት ሚ ፐርሰናሊ። እኔ ከእናንተ ጋር ዋን ቱ ዋን ነው። ፐርሰናሊ ላይቭ ነው የምናወራው። እኔና እናንተ ግሩፕ ውስጥ አይደለም ማንቀላቀላችሁ። ዋን ቱ ዋን ሜንቶርሺፕ ላይ እኔና እናንተ ነን አብረን የምናወራው። ለምን ከዜሮ እንዴት ነው የዛሬውን ትሬድ እንዴት አድርግ በምን ገባ እንዴት ገባ አብረን ነው ቴክ የምናደርገው። እንደዛ አይነት ነገሮች ስላሉ ትሬድ አይዲያም ባልሰጣችሁ ግን እናንተን እንትን አብረን እናያለን፣ አብረን እናድጋለን። ይጠቅማችኋል። ቴንክ ዩ ፎር ሊስኒንግ። ባይ ባይ።